እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባል ዕፀ ሕይወት ናት። ማናት? ነገሩኝ እንጂ ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ ተመልከቱ፣ አንዱን በልተው ሳይጨርሱ አንድ የምታፈራ ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይ ፈልቅ ነፍሰ እምስጋ ዘእንበለ አንሳይሶ ሰዎች ጣዕም የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለ ቅዱስ ኤጲፋንዮስ። ለዚህ እኮ ነው ተመልከቱ ሙሴ ፀሐይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካ ብለውት ሊለካ ገደም እንዳለ ዕፀ ሕይወትን ጣል ሸተት ቢያደርጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች። ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያች ዕፀ ሕይወት? ማርያም። እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስለው። ማንን ነው የሚመስለው? በምን ነገር እንጂ ማርያምን ይመስላል። 22ቱ ፊደል ሙሉ ሲተረጎማቸው በዚህ ዘመን ቤተክርስቲያንን ሙቅ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ድስኩር ማለት ነው። ሁሉም አይሻልም። በተክሊል ማግባት ስርዓት ነው፣ ዶግማ ነው። ተናገሩ እንጂ ስርዓት ነው፣ ዶግማ ነው። እሺ ሚስትን ይዞ መኖር ስርዓት ነው፣ ዶግማ ነው። ማምር ግደር እንጂ እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ተመልከቱ። ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት? እግዚአብሔር ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን ነው የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለው ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው ማለት ይባሉ። ሰይጣንን ነው ምን ይለው ዘንድ ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ ከዛ ምን አለ? እኔ ቅጠል ነው ምነፍቀው አንድ ቀጣፊ ለማለት እንኳንስ ቅጠል ስጋዬን የሚል ቸር ነኝ ብሎ ምን ሰጠልን? እንኳን ቅጠልን ሊነፍቅ ስጋዬን የማልነፍቅ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ንስጥሮስን ሲናገር ሲኦል በጡቶቹ አሳደገች፣ አመፃን ወለደ። አመፃን ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖትህ መሰረት ክርስቶስን የወለደችልህ ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላልክ አንተ ሰው ለሃይማኖትህ መሰረት የለህም። ለምን? ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተን ቅጠል በሌለው ዛፍ እመስልሃለሁ ማለት ተመልከቱ። ምን በሌለው ዛፍ ወንጅ ነገር ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅም። አንተ ሰው ስር በሌለው ዛፍ እመስልሃለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር እመስልሃለሁ። መሳሪያ ያላዘ ወታደር ጠላት ቢመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ መስላለሁ። ለምን? እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካልክ ወላዲተ አምላክ ካላልክ
እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? ጥያቄው እሱ እመቤታችን ምንድን ናት? እኛ መልአክ ናት እኮ አላት። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። አይላችሁ ወጥመድ እላየ አይት ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳት ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋል። ከድመቷ ሸሽቶ ጉድጓዱ ሲገባ እባባቱን ከፍቶ ተቀምጦ ወዴት ይሄድ? ተሰማላችሁ? አስቡ። በዚህ ላይ ነው ያለነው። ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም ስብሰባው የግል ጥቅም ፍለጋ፣ ተኩሱ የግል ጥቅም ፍለጋ፣ ስልጣኑ የግል ጥቅም ፍለጋ፣ ትዳሩ የግል ጥቅም ፍለጋ፣ ያላትን ያለውን የሚያገባ ለዚያ ነው። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚህ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ። ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በወለደ በማይወለድ በማይሰርጽ በእግዚአብሔር አብ ስም በተወለደ በማይወልድ በማይሰርጽ በእግዚአብሔር ወልድ ስም በሰረጸ በማይወልድ በማይወለድ በእግዚአብሔር መንፈስ ቅዱስ ስም ፍጥረታት ሁሉ ካፉ በወጣ ቃል ዓለምን ሰማያትን የፈጠረ ዓለማት በሱ የጸኑ የዓለም መጋቢ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከወለደው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳብ ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። አሜን። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በእግዚአብሔር ፍጹም ሰላም ከእናንተ በመጀመር የቅድስት ቤተ ክርስቲያን ልጆች ምእመናን ሁላችሁ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? ዛጋ ያሉት አይሉም ማለት ነው። እስኪ እንደምን ዋላችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ነገር ሲደጋገም ምንድነው? ነጠብጣብ ሲደጋገም ምን ይሆናል? ስርዝ ይሆናል ማለት ነው። ነገር ሲደጋገም ደግሞ ነገር ይሆናል ማለት ነው። ምንድነው ለማለት የፈለግኩት እንዲገባችሁ፣ አንድ ሰው መስማትን ሲለምደው መስማቱ ራሱ ልምድ ይሆናል። ቅዱስ ዮሐንስ ስለዚህ ነው ከሰይጣን ይልቅ ልማድን ፍራ ያለው ማለት ነው። እና ሁል ጊዜ አንድ መቅደም የሚነበባል ቤተክርስቲያን ላይ መቅደም ወይም ሰሎ የሚመስል ማለት ነው። እባካችሁ ቅረቡ የሚባል ማለት ነው። ተቀረባችሁ ቅረቡ ማለት ነው። እና ይሄን ልምድ አድርጋችሁ ታለዋንማ በግድ ታለምነን። ቀበሌ ሲሆን ትለምናላችሁ፣ እግዚአብሔር ቤት ሲሆን ትለምናላችሁ ማለት ነው። የሚሰጠውን ተለምኖ የሚሰጠውን እግዚአብሔርን መለመን መስማት ስላቃተን ይህን ያስለምን ጣለብን ማለት ነው። እና ከዛ የተነሳ ነው እግዚአብሔርን የማይሰማ ሰው እሱን የማይሰማ ሰው ይሰጠዋል ማለት ነው። ገብታችኋል ብዬ አስባለሁ። እግዚአብሔርን መስማት ክቡራን አባቶቼ፣ ሃይማኖታችሁ የጸና ጸሎታችሁ ግዳጅን የሚፈጽም ምግባራችሁ የጸና ጸሎታችሁና በረከታችሁ ረድኤታችሁ አግዞኝ እንዳስተምር የእግዚአብሔርን ፈቃድ የእናንተም የጸሎት እርዳታ እንዳይለየኝ የእግዚአብሔር መልካም ፈቃድ ይሁን። የምንማማርበት የትምህርታችን ርዕስ የሚሆነው ዕፀ ሕይወት ይእቲ ለእንተ ይተአመንዋ፣ ለሚያምኑባት የሕይወት ዛፍ ናት በሚል እንማማራለን። እስኪ በሉ ለሚያምኑባት በሉ የሕይወት ዛፍ ናት። ምን ለሚሉባት?
አይሰሙም። በደንብ ያዙ። ምን ለሚልባል ነው የሕይወት ዛፍ የምትሆነው? እዚያው መጽሐፍ ቅዱሱ ቃል በቃል ያስቀመጠው እሱ ነው። እዛ ሕይወት ይሄ ለእንተ ይታመኑ ይባል ለሚያምንባት ሁሉ የሕይወት ዛፍ ናት። ለእንተ ይትመረኮዝዋ ለሚመረኮዛት ሁሉ የሕይወት ዛፍ ናት ብሎ በሁለቱም ይናገራል። ይህንን የምናገኘው ሁላችሁም እንደምታውቁት መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ነው። ከዚህ ቃል ተነስተን የተወሰነ ትርጓሜያት የምናምንባት ማናት፣ የሚያምኑባት እነማን ናቸው፣ የሚመረኮዙባት ማናት የሚለውን ሀሳብ ነው የምናየው እና ይህንን መጽሐፈ ምሳሌን የተናገረው ሰሎሞን ይባላል። ማን ይባላል? ሰሎሞን በሉ እንጂ ሰለሞን። በነገራችሁ ላይ የሀገር ቋንቋ ብቻ ሰው የሚታወቅበት ብዙ አይነት አነጋገር ሰለሞን አይባልም። እሺ ሰሎሞን ነው የሚባለው። ለምን መሰላችሁ? አንደኛ ፊደላት ትርጓሜያት ስላላቸው ነው። አሁን እግዚአብሔር የሚለው ጽሑፍ ሲጻፍ በአይኑ አ ነው የሚጻፈው፣ በአልፋው አ ነው እና በእናንተ ምን እንደሚባል አላውቅም። በማን ነው የሚጻፈው? እግዚአብሔር የሚለው መጀመሪያ የሚጻፈው የመጀመሪያው ፊደል መካከል ላይ ያለው ፊደል በማን ነው? አልፋና አይኑ አታውቁም መሰለኝ። ዜሮ እና ዜሮሽ ይከቡ በየትኛው ነው የሚጻፈው? አቤት በአልፋው አ በአይኗ አይጻፍም። እግዚአብሔር የሚለው ጽሑፍ እስከ መጨረሻው ድረስ ሲጻፍ አይጻፍም በአይኗ። ለምንድን ነው ያለውን ሲናገር የመጀመሪያ ፊደልም አ ነበረ። በነገራችን ላይ እኔ መጽሐፍ ቅዱስ የሚጠቅሱልን ሰዎች አማርኛና ግዕዝ ፊደል ለይተው ያሉ ሲጀመርም ፊደል የምታውቁ ሰዎች እስኪጃችሁ ነው። ፊደል አማርኛ ፊደል የምታውቁ ያወጡቻችሁ አማርኛ ፊደል የምታውቁ ላስነሳዩ ሁላችሁንም እንዳላሰንሳችሁ አማርኛ ነው አይደለም? አማርኛ ነው አይደለም? እንደናንተ እንቁላል ነበር መስጠት ማለት ነው። አማርኛ አይደለም። አማርኛ ፊደሉ የተወሰኑ ናቸው ያሉት። ቋንቋውን እንዳለ ወስዶ ለአማርኛነት ተጠቅሞት ነው አማርኛ የሚባለው ቋንቋ ማለት ነው እንጂ አማርኛ ፊደል ማን ነው ቢባል ጨ፣ ጀ፣ ቸ፣ ኘ፣ ሀ እንደዚህ አይነቶቹ ናቸው። ሌላው ግዕዝ ፊደል የሰማችሁ ነው። ሀ ወይንም አ ምን ፊደል ነው? የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል ከሆነ ደግሞ እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስለው። ማንን ነው የሚመስለው? በምን ነገር እንጂ ማርያምን ይመስላል። 22ቱ ፊደል ሙሉ ሲተረጎም የፊደል አቀራረጻችን በመጀመሪያ አ ነበረ። ሊቃውንት አደላድለው ሀን አድርገውታል። አሁን ላይ ያን በምስጢር አስተካክለው ፊደል ቀራጭ ወይንም ደግሞ ፊደልን ከምስጢር ጋር ሃይማኖትን ከምስጢር ጋር አሰናስለው ሲናገሩ፣ በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ድስኩር ማለት ነው። ሁሉም አይሻልም። ሁሉም ስንቱም ላይ ያልኳችሁ ነገሩ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? እሺ ሚስትን ይዞ መኖር ስርዓት ነው ዶግማ ነው? ማመን ነገር እንጂ እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደል? ሳትከናነብ ብትጸልይስ ሴት አይደለሁም ማለት ነው። ሴት አይደለሁም እኔ ማለት ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ሳይተከናነብ ቢጸልይ ደግሞ ምንድነው ማለት ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ፍጥረቱ እየካደ ነው ማለት ነው። በዚያው ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ።
ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለም ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ማመር ያሳደርኩት እኔው ቀኑን የሚያመጣው እኔው ነኝ ማለት ነው። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለ አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጠዋት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ስወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለህ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለት ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል፣ እንደው ምን ሊመጣብኝ ነው ይላል። ምን ይመጣብሃል? ምንም አይመጣብህም፣ ችግር የለውም ይዘው። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለት ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድን ነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰው። አንዱ ምንድን ነው የተጣሰው? ልብሰ ተክህኖ ላይ መላክ ቆርጠው የሚስሉ ሰዎች እጃችሁ እንዴት ጨከነ? ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መላክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል? የተቆረጠ መላክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው ስርዓት? በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለት ነው። እቱ በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት አይ ልቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶ ተረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል? ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። ለምሳሌ ካህኑ ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላል። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለ? ምን ችግር አለ? መቼም በስቷል። ምን ችግር አለ? ምን ችግር አለ? እንደዚህ ሆኖ ነበር። ምን ችግር አለ? በተክሊል ባገባ ማለት ምን ችግር አለ? አግብቼ ፈትቻለሁ። እሺ ባገባ ምን ችግር አለ አለች። ኧረ ተይ እላለሁ ታልቄ ነው የምሞት። ደውላ ነው እንደዛ ያለች ማለት ነው። ልጅቱ እንዳትቆጭ ከሰማሽ እንዳታደርሷት። እሺ እና ሐሳብ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው፣ ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ተመልከቱ። ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለ? ምን ችግር አለ? ምን ችግር አለ? እንደው ቄሱ ሁሉ ጎተት ያደርጋል። ቄስ ነው ያማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰው በኋላ ኑር ነው ብዬ ነው። ተመልከቱ። ልብሱን እንደዚህ ለብሶ ይገባል፣ ይቀድስ። ማን ነው ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምን ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው፣ አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል። ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ሥጋን በምናት አልተዋሃደውም ብሎ እንደካደ ይቆጠራል ተብሎ ተነግሮናል። ስርዓታችን ሃይማኖት ነው። እስኪ በሉ ስርዓታችን በሉ ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደካደ ሊቆጠርበት ይችላል።
ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ሰው ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀውም ማለት ነው። አያውቀውም። ምን ያመጣል? እንኳን እግዚአብሔር እንደው ተመልከቱ፣ ፖሊስ ይቀለድበታል። በዚህ ዘመን ራሱ ይቀለዳል ወይ ነው? አሁን ትናገራላችሁ። ፖሊስ በጥፊ ቢማታ ልጅሽን ይዞ ቢሄድ እሪ ነው እንጂ ከቻልሽ እንግዲህ ምን ታረጃለሽ? ምንም አይደረግም። እግዚአብሔር ግን ኃጢአት ስንሰራ ግን እግዚአብሔር ፈራጅ ነው። እንደውም ተመልከቱ ሊቃውንቱ ምንድን ነው የሚሉት? ደረቅ ሴትና ኃጢአተኛ ሰው ተመሳሳይ ናቸው ይላሉ። ምንና ምንድን በሉ እንጂ በሉ በደንብ እናንተ ሸጋ ናቸው። ረጠብ ያላችሁ ሳትሆኑ አትቀሩም። እንደዚህ ለዘብ ያላችሁ ማለት ነው። ደረቅ ሴት የምትባለው ምንድን ናት? የተነገራትን ሁሉ አምስት አድርጋ የምትመልስ ማለት ነው። ወንዶ ሱሪውን ስትታጠቀው አንተ ደግሞ ሰው መሳይ ጭንቃ ዝም ብለሽ ብላት ያሳያል የምትል ማለት ነው። እኔ ምላስ ይቺ ምላስ ተናግራ ጥርስ ነው አሉ ልታስረግፈው ማለት ነው። ወይ አቅም የለ እዛ ጊዜ ደርግሞ ይጥላል ማለት ነው። ተመልከቱ፣ ንዴት መጥፎ ነው። ንዴትን የምታበርድ ሴት ናት ብልህ ሴት የምትባል ዝም የምትል በዝምታ የምትገዛ ማለት ነው። አይላችሁ በጣም ያጣነው ነገር ሁሉ ለአምስት ደቂቃ ለአንድ ሰከንድ ዝም ብለን ንዴታችን ይበርዳል። ለአምስት ሰከንድ ማለት ነው። ሰው ቤቱን የሚፈታው ለአንድ ደቂቃ መታገስ አቅቶት እኮ ነው። ለአንድ ደቂቃ ተመልከቱ። ለአንድ ደቂቃ ዝም ቢላት ምን ነክቶ ነበር ይላል ሰው። ተመልከቱ። እኔ ሁላችሁ ሰው ምንም እንደው ሰውን ለማናደድ መሳደብ ሳይሆን ደግሞ እንግዲህ እንዳረጉታል እንደዛ ማለት ነው። እና ምንድነው ልተው መሰል እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳችሁ ያለሁት ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ፣ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገር ልመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ታጠፋኛውን ብዬ አሁን ከአሁን አንተን በማየት ወሃልቃ ዘመኔ በእንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይናገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገር ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ ያለ ውሃ በእሳት አጠፋ። ሰባት ካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውዬው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቀበዝባዥ ትሆናለች። ብዙ ጊዜ ወላችሁ ተቀበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግም ካል ምን ብሆን ነው ማለት ነው። ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው? አግብቶ ሰው በዚያ መርጋት ካቃተው ምን ሆኜ ነው ማለት አለበት። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኒዓለም ከሁላችን ጋር ይሁንልን። ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አለ። መስተፋቅር አላልኩም። እሺ እሱ እናንተ የምታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት መስተፋቅር ማለት የሚወደድ ማለት ነው ማለት ነው። ሲው የሚወደድ ነው አሉጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት? ከእግዚአብሔር ጋር ታረቁ ለማለት ፍቅር የሚል ስም ሰጠው። የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ከእግዚአብሔር ጋር የታረቀበት ዘመን ስለሆነ
እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ ሊቃውንቱ ምን ይላሉ መሰላችሁ? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይወጡ ይላል። ምላጭ ለአንዳንድ ሀገር ቋንቋ ይገባ ፈላ ቤሳ የሚባል በገጠር በሰፈር ቋንቋ በጎጠኛው እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጭ ራሱ እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጠዋለህ? መዋጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜ እንዲሁም ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ ደስታ በሉ እንጂ አትሉ። እናንተን አሁን ጅላጅል ተሰብስባችሁ ግን ትቆጣላችሁ አትቆጡ? ተቆጣ በደንብ ነው አንዱ በደንብ ወይም ደግኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው። እግዚአብሔር ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምኑ አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይደል? እግዚአብሔር ደስታ ስለሆነ በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ለዲን ሰለስቱ ምዕት እግዚአብሔር ሰውን ለመማር ምን ይላል? ምክንያት ይፈልጋል። በሉላችሁ እግዚአብሔር በሉ ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀድሞ ኃጢአት የሰራ ብሎ ማለት ነው። ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ? እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጣል። ውሃ የሰጠ ነው። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብ ከጠፈር ለሐውጾ እግር ለሐውጾ አልብ ከጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደላደለ ቤት ላይኖርህ አልጋ ላይኖር ይችላል። እንግዳ የምትቀበልበት ቤት የለህም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትህን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ድዊ። አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰው ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኸኝም አይደለም ያለው። እንግዲህ ምንድን ነው ያለው? አላበላኸኝም ማለት ተመልከቱ። እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ ያችን ሄደን መጠየቃችንን እግዚአብሔር ይማር ማለታችንን ማን ይፈልጋታል? በሉ ንገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። አይላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለት መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰውን የእንባችን ምንጭ ሆነው እንባችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልንም። ምክንያት እየፈለጉ ነው የሚጣሉ። ሰው ካልተነሳልኝ ብሎ አይደል እንደሚጣሉ። ሰው በዚህ ቀን ደህና አደርክ አላልከኝም ብሎ አይደል እንደሚጣሉ። እስኪ ለእግዚአብሔር አስቡት። እስኪ ስንት ቀን ነው የረሳነው? የሚያሳድረውን አሳድረን ሳንለው አድረን እግዚአብሔር አይከፋውም። የማያሳድር ሰው ደህና አደርክ አላልከኝም ብሎ ይከፋል። ተመልከቱ።
እንደ እግዚአብሔር ያለማ ማን አለ? በኃጢአታችንም ጊዜ የንስሐ በር የሚከፍትልን ስንመለስም በደሙ አጥቦ ልጆቹ የሚያደርገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ይፈልጋል? ምክንያት በሉ እንጂ እስኪ ጥያቄ ልጠይቃችሁ። አሁን ከተነሳ እዚሁ ጋር አንድ ነገር ተናግሬ ወደ ትምህርት ሄደ እዚሁ በቅድሙ ላይ እንዳላደር ማለት ነው። እግዚአብሔር ቤት ስሩ ማለት ቤቴን ስሩልኝ፣ መቅደስ ስሩልኝ ማለት ምን ሊያደርገው ነገሩኝ እንጂ ሰው እንዲህ ይላል ሲደሰጉር በኑሮ ውድነት እንዲህ ባለው ነገር ልጅ ማሳደጊያ ሳይኖረኝ በዚህ እንትን ሰዓት በሰላም ሰዓትማ አሁን በሰላም በኖረ ሰዓትማ ውሻና ጅብና ጅብ ይዋደዳሉ። ውሻና ውሻ እንኳን አይዋደዱ፣ ጅብና ጅብ ይዋደዳሉ ሲኖር ማለት ነው። ሰው ለእግዚአብሔር መስጠት ያለበት ሲተርፈው አይደለም። ሲተርፈው ሳይሆን ለምን መሰለችሁ? ቅዱስ ዳዊት ውሃ ጠማው በታመመ ሰዓት። ውሃ በጠማው ጊዜ ምን አለ? ውሃ አምጡልኝ አለ። ከቤተልሔም ውሃ ሄደው አመጡለት። ያንን ውሃ ለእግዚአብሔር መስዋዕት ይሁን ብሎ የጠማውን ውሃ ደፈው። እንዴ ምን አሉ ተርጓሚያን? በሬ ይታረዳል እንጂ ውሃ ይሰጣል ወይ ለእግዚአብሔር አለ። እስኪ በሉ በሬ ይታረዳል እንጂ በሉ ውሃ ለእግዚአብሔር ይሰጣል ወይ? ይኸውላችሁ ይሄ እኮ ነው ቅዱስ ዳዊት ሁሉ የሱ ነው፣ ንጉሥ ነው። ለእግዚአብሔር መስጠት ያለበት በሬ ነበር አይደለም? እንደዚያ ነው የሚሰጠው። እሱ ግን ምን ሰጠው? ውሃ ሰጠው። በዚያ ሰዓት ያስፈለገው ውሃ ነው። እሱ ደግሞ ያንን የሚያስፈልገውን የሱን ፍላጎት ቆርጦ ለአንተ መስዋዕት ይሁን ብሎ ሰጠው። ለዚህ እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለት ነው። ቅዱስ ዳዊት ያለውን የሚያስፈልገውን የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው። ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ አሁን ምንድነው ልትነግረን የፈለገው? እንዲህ የምታግረሰብሰው ልትሉኝ እግዚአብሔር እሺ ቆይ ጥያቄ ልጠይቃችሁ። ቤተ መቅደስ የምንሰራለት ምን ሊያደርግ ነው? አሁን እግዚአብሔር እዚህ ውስጥ አለ? ቁጭ ብሎ እዚህ ወንበር አስቀምጦ አለ? እግዚአብሔር እዚህ ውስጥ አለ? እኔ የለም ማለት ግን አለ እግዚአብሔር። ሌላ እንዳትሉ ብዬ ነው ማለት እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ ይወላችሁ እንቁላልን ጥላ በእንቁላል ውስጥ መኖራችን እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖራችን። እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። ዓለሙ ሥላሴ ነው። ዓለም ሥላሴ ዛልክም ዓለም እንዳለ ደራሲ ነው። ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳ ለምን ስሩልኝ አለ ዘጸአት 25 ላይ አድርበት ዘንድ ቤተ መቅደስን ስሩልኝ። እስኪ በሉ አድርበት ዘንድ ነው ምንን ስሩልኝ ያለ ቤተ መቅደስ ለምን እንሰራለን? ወርቁ ያንተ አይደል? በእሳት አሰራውን ከፈለክ ደመናውን ግድግዳ አታረገው፣ መባረቅትን የቤተ ክርስቲያን ሸዋሸዋት ያታረጋቸው። አምፖል ከምናበራ ፀሐይን የፈጠርክነ ፀሐይን አምፖል አታረጋት። ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸው። በአድማስና በናጌብ ዓለምን ይወሰንክ የቤተ መቅደሱን አጥር በአለት በጽኑ አለት ባልማት በሰምፔር ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድነው? ለምንድነው እንደዛ ያለው? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልገው ሲሆን ከኛ የሆነውን ነገር ሆነ ማን ይፈልገዋል? የመጨረሻ ነገር ልንገራችሁ። የመጨረሻ አሁን ይሄን ጥሩ አድርጋችሁ ሰርታችኋል። ልደታም ተሰርታለች፣ ግን ለእግዚአብሔር ይበቃዋል ነገር በደንብ አድርጋችሁ። ከዚህ በላይ አቅማችን ስለማይችል ነው እንጂ ባንቁ ነበር የምንሰራለት ሌላ ተመርጦ ማለት ነው። እንዴ እናንተ ሞኝ ናችሁ መሰለኝ። እንዳታዩም እዚያ በእንትን ባለስልጣናት ያሉበት አካባቢ እንዴት እንደሚጠበቅ አላያችሁ? እንዴት ምን አይነት መሳሪያ እንደያዙ ዞር በል ሰውዬ ተንቀሳቀስ። በእርግጫ የሚያፈነዱ ሰዎች ናቸው የሚጠብቁት ማለት ነው እዛ አካባቢ ነው። የእግዚአብሔርን ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተ ክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው። ወደ ውጭ ሀገር ፕሮሰስ ለመጀመር ገብተህ ከቀበሌ መታወቂያ አውጥተህ የልደት ካርድ አሰርተህ ሰግደህ
ደላላ አግኝተህ አሻራ ደምክን ሰጥተህ ፎቶ የአይን አሻራ የእጅ አሻራ ሰጥተህ ከዚያ በኋላ ደግሞ እንደው መቼ ነው የምገባው ብለህ የኮቲ ከፍለህ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ እባክህ ብር ልክፈል ታዝረከርከ ነው የምትገባው ማለት ነው። እናውቃቸዋለን። እውነቴ የእግዚአብሔርን መንግስት ለመስራት ምን ያህል መታደል ነው። ይቺ ቤተ ክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለቱ ምን ማለት ነው? እሱን በደሙ የመሰረታትን በደሙ የገዛትን እንታጥራ በደሙ ተመልከቱ። በማይ ዘወይ ዘምገቡ አጠመቃ ከጎኑ በተገኘው ማየገቡ አጠመቃት ብሎ ቅዱስ ያሬድ እንደተናገረ ይችን ቤተ ክርስቲያን ክርስቶስ በእንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋል ካላችሁ፣ አዎ መልሱ አዎ። እስኪ አዎ በሉ ወርጅ በደንብ እሺ፣ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢል ምን ያለብሳል? ልብስ፣ ሸጋ ልብስ። እንዲያ ቢል ምን ይገዛል? ጫማ። እንዲያ ቢል ምን ይገዛል? መኪና። እንዲያ ቢል ምን ይሰጣል? እንደዛ ሀብት ያልፋል። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን ነው የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለው ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። ይባሉ ሰይጣንን ነው ምን ይለው ዘንድ ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ ከዛ ምን አለ? እኔ ቅጠል ነው ምነፍቀው አንተ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ምልቸር ነኝ ብሎ ምን ሰጠልን? እንኳን ቅጠልን ሊነፍቅ ስጋዬን የማልነፍቅ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁ፣ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ያን ትልቁን ተቀብሎ ትልቅ ነገር ሊሰጠን ማለት ነው። እስኪ በሉ እግዚአብሔር በሉላችሁ። ሊሰጥ ሲል ይለምናል እንጂ ሕይወታችንን ድንግል ማርያምን ለምኖ ተቀብሏታል። ለምኖ ተቀበለ። እኔ ወደዚህ በጣም ማዝነው ራሱ ሳስበው እጇ የማትጨብጥ ልጅ ሐና ኢያቄም ስትል ያደረጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነይ በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። ለዚህ እኮ ነው ያረምም ከመዘይ ሰም ያጎነድ ከመዘይሁ ተመልከቱ። እንደማይሰማ ዝም ይላል፣ እንደማያይ ተመልከቱ ዝም ይላል፣ እንደማይሰጥ ይዘገያል ይላል ተመልከቱ። እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወልድ ኢየሱስ ክርስቶስ መርከብ ውስጥ የተኛው ለምንድን ነው? ነገሩኝ እንጂ ቀስቅሱኝ ብሎ ነው የሚባለው። እስኪ በሉ ቀስቅሱኝ ብሎ በሉ። ጎበዝ ተንጫጫችሁ ነው ያላቸው ሐዋርያትን ቀስቅሱኝ ማለት ነው። እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደ መለኮቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔን ቀስቅሱኝና ጸጥ አድርግልን ማይበሉን በሉ። ሐዋርያት ክርስቶስን አድነነ ከመይነሙት ሲሉት ተንሥአ ወገሠጾሙ ለነፋሳት ተመልከቱ። ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛይና ታላቅ ጸጥታ ሆነ። አንከቡ ተመልከቱ። መኖቱ ዘይት ያዘዙ ሎቱ ተመልከቱ። ነፋሳት ባይል ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ ባለጸጋ ሆኖ ሳለ ይለምናል። ለምን? ሊሰጠን ሲል። አዋቂ ሳለ ንገሩኝ ይላል። ለምን? እኛ ሄደን ስንቀሰቅሰው ጎሽ ልጅ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን። እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምንን ይፈልጋል ከተባለ የኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነውላችሁ የፈለኩት እርቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ለአንተ ይህን ሰጠን ማለታችን ነው። በርስቲ በሞት ያፈርሰው ጌታ ሆይ ሆይ ለአንተ ይህን ሰጠን። ምናችሁን ሰጣችሁ? ምናችሁ? እኔ አሁን ሙልጭ አድርጋችሁ አምጣላችሁ እዋዛኝነት ሌላ ቀን እንድታስቡት። አሁን ስጦታ የሚባለው ብር ብቻ አይደለም። አሁን ሰው ምን ያደርጋል መሰላችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ
ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው። ብትለብሽ ባትለብሽ መቋጠሪያ የጠበበው ብትመስይ ባትመስይ እግዚአብሔር ምን ታደርጊለታለሽ? ምንም። ያን ማክበራችን ግን አንተ የመረጥክልን ነው የሚያምርብን። እሱ ያዘዘንን ስናደርግ ምን ማለታችን መሰላችሁ? ለአንተ ብለን ይሄን ተውን ማለታችን ሲሆን ለአንተ ብለን ነው ይሄን ተውን። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? ደረሳቸው ሲለቃቀሙ ነገር ይጣላል። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ ተውኩት። ደግሞ ይሄ ነገር እኮ በጣም ትልቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው፣ ለእግዚአብሔር ብሎ መብላት፣ ለእግዚአብሔር ብሎ እንግዲህ ከያዘ ሰው አያስቀምጥም። ሰው ኤካት ማድረግ ለምዷል። እንደዛ አይደለም። ቅዱስ ጳውሎስ ምን የበላም ለእግዚአብሔር በላ፣ ያልበላም ለእግዚአብሔር አልበላም። እስኪ በል የበላም በሉ ለማን በላ? ያልበላም የሚበላም ለእግዚአብሔር ብሎ ሰው ማለት ነው አይደል? እንደዚህ አይደለም። እሺ ይሄ እንደዚህ በፍጹም አይደለም። ወእግዚአብሔር ይስሮሙ ለክልኤሆሙ እግዚአብሔር ወድንም ተሸካሚውንም ምግቡንም ያሳልፋል። በሚጠፋ ምግብ ምን አትበል እግዚአብሔርን አትጣም ማለት ነው። ግን ይኸውልህ የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መነኮሳት እየበሉ ስራ መስራት አለባቸው። ካልሰሩ ገዳሙ ይፈታል። ግዴታ መቁነናቸውን ተቀብለው ምሳቸውን ይበላል። ደግሞ ተባይተው የያዙት ገዳም ውስጥ በብቃት ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዚያ ጋር ያሉትን መነኮሳት አያችሁ። እነዚያ መነኮሳት የበሉት ስጋቸው ደግሞ መስራት አቅቷቸው ገዳሙ እንዳይፈታ ነው ማለት ነው። ይሄ ነው ለእግዚአብሔር በላ ማለት። የጾመም ለእግዚአብሔር ጾመ ማለት እዛ ጋር ቆሞ የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር ምሕረት ለመለመን ነው። ተመልከቱ። ይሄ ነው የበላም ለእግዚአብሔር በላ ማለት። እግዚአብሔር ቤቱን እንድንሰራ ይፍቀድልን። የተመረጠ ቀን የእግዚአብሔር ቤት መስራት ደግሞ ለእግዚአብሔር ብንሰራስ ከራሳችን አውጥተን ነው? በሉ ንገሩኝ እንጂ ከራሳችሁ አምሰሩት። እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? እግዚአብሔር ሰጥቶ መለመኑ ነገር ነው የሚገርመኝ። ሰጥቶ መለመኑ እኮ ነው። አልሰጥም ቢል ማን ይከለክላል? አካልን የሰጠ እግዚአብሔር በአካል ተመልከቱ። በሰጠው አካል ደግሞ በጎ ሰራ ብሎ የሚሸልም ደግሞ እግዚአብሔር። ዓይንን የሰጠ እግዚአብሔር። መጽሐፍን አንብበህ ስታጠናበት ጸሎት አንብበህ ስትጸልይ ወደሱ ደግሞ ጎሽ ልጅ ብሎ ክብርን የሚሸልም እሱ። ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ብሎ የሚሸልም እግዚአብሔር። አይምሮን የሰጠ እግዚአብሔር ነው። በዚህ እኔን አሰብክበት ብሎ ለዘላለም እሱን እንድታስብ በመንግስተ ሰማያት የሚያነግስ እግዚአብሔር። እጅን የሰጠ እግዚአብሔር ነው። በእጅ ሰርተህ እንድትከብር የክብርን ቦታ የፈቀደልህ እግዚአብሔር ነው። ስለመጸወትክበት እሱ ደግሞ ስጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? ሲወል ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ በቃ ይሄን ነው። እኛ የማንር ብር እንድትሰጡ አይደለም የሚፈልገው። የዚህ ጉባኤ ዓላማም እንደዛ አይደለም። ምክንያቱም የጉባኤው ዓላማ ቤተክርስቲያን መስራት ነው። ቤተክርስቲያን ውስጥ ደግሞ የተሰራ ምዕመንን መስራት ነው ዓላማ። ምዕመንን መስራት ከሆነ ስለዚህ ተመልከቱ፣ እኛ በዚህ ዓለም ላይ ያሉ ክርስቲያኖችን የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረጉሩልን ሳይሆን እነሱ ራሳቸው የእግዚአብሔር እንዲሆኑ ነው። እና እኛ የማንን ነው? በእግዚአብሔር እንደሆን እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት። ለሚያምኑባት ዕፀ ሕይወት ናት። ለዓለም የሚሆነውን ያስጠጋችን እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት። ለዕፀ ሕይወት እንኳን ለዕፀ ሕይወት ለጎርሳችሁ ቦታ አለ እኮ ቤት አይደል? ትልቅ ቤታችሁ ቢኖር እኮ እንቅልፍ ያሳድራችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችው። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መድኔ ለምን ይላል? ተመልከቱ። ደራሲው ይላል ኢይትሜነዮ ለታቦር እስመ ታቦር አነ። እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም።
እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ሥጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሁንልን። ዕፀ ሕይወት ለእንተ ይትመረኮዝዋ ማን በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያው ዕፀ ሕይወት የምትባለው ሁላችሁም ታውቃላችሁ። አታውቁም? እስኪ አንድ ነገር ልንገራችሁ። አዳም በገነት ነበረ። በገነት ውስጥ የአዳም ታሪክ ይተርክ አይደለም እንዳትዩ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው። ዕፀ በለስን አትብላ አለው። የምታውቁት ታሪክ ነው። በዚያ መካከል ግን ተመልከቱ፣ እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባለው ዕፀ ሕይወት ናት። ማናት? ነገሩኝ እንጂ ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ ተመልከቱ፣ አንዱን በልተውት ሳይጨርሱ አንድ የምታፈራ ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይ ፈልጥ ነፍሰ እምስጋ ዘእንበለ አንሳይሶ ሰዎች ጣዕም የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለ ቅዱስ ኤጲፋኒዎስ። ለዚህ እኮ ነው ተመልከቱ ሙሴ ፀሐይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካልን ብለውት ሊለካ ገደም እንዳለ ዕፀ ሕይወትን ጣል ሸተት ቢያደርጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች ማለት ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው። ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያቺ ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ፣ ወአመ ፈቀደ እግዚአብሔር ከመ ያሐውፅ አለ ምድር። እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? ንገሩኝ እንጂ ዛፍ አስቀድሞ ዛፉን ማግኘት ከቀደመ ክርስቶስ ሰው ከመሆኑ አስቀድሞ ማንን መያዝ ይቀድማል? ድንግል ማርያም። አንዳንድ ሰዎች ከት አድርገው ይሰማሉ። እዚህ ጋር ከት ታውቃላችሁ? ከት እያደረጉ ማለት ነው። እንግዲህ አንድ ቀን ሁሉን አውርተን አንጨርስ። እንዴት ይደረጋል? አንድ ቀን ተምሮ ሊቅ አይኮንም በአንድ ሰው። በነገራችሁ የጆሮ ተማሪ አሉ። ዝም ብለው የሚሰሙ ጆሯቸው እየሰማ የሚሰሙ ማለት ነው። እንደዛ አይደለም። ክርስቶስ ያለ ድንግል ማርያም ክርስቶስን አታውቅም ስንል ሰው የሆነ ከእሷ ነው። እናቱን የፈጠረ እሱ ነው። ከእናቱ የተወለደ እሱ ባጭር ቃል እሷን ያበቀላት ማን ነው? ክርስቶስ። ምን ልትሆን? ዕፀ ሕይወት ናት አለ። ያቺ ያበቀላት ዛፍ ዕፀ ሕይወት ናት። የዚያች ዛፍ ፍሬው የዛፏ ፍሬ መልክ ያሳያል። ምን ያሳያል? በሞቴ ሰው ሁሉ መልክዓ ነፍሱን ያየበት ማን ነው? ክርስቶስ ነው። ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ልብ ብላችሁ ስሙ። ድንግል ማርያም የክርስቶስ የመድኃኒታችን የኢየሱስ ክርስቶስ ምኑ ናት ከተባለ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ እግዚአብሔር ለድህነት ያስቀድማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነች ምኑ ናት ማለት ነው? መሰረቱ ናት። ያ ማለት ተመልከቱ፣ ጾርኪዮ ዘይጸወር የማይወሰን የማይቸከመውን ተሸከምሽው፣ የማይቻለውን ቻልሽው። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ ትወልደዋለች፣ እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም። ማለት መለኮት ስጋን ሳይዋድ መወለድ አይችልም። አኮ ወልደ ማርያም በመለኮቱ ዘንበለ ዳይሙ በሥርዓተ ትስብእቱ
መለኮት ብቻውን አይወለድም። መለኮት ስጋን ተዋህዶ በስጋ የማርያም ልጅ ነው። ወሶበይ ተሰመዮ አምላከ ወሶበይ ተሰመዮ አምላከ ንረክቦ ሀባኡ ሰማያዊ። አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስርየትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ የሰጠን መድኃኒዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው እኮ አይጣልኩ ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ንስጥሮስን ሲናገር ሲኦል በጡቶቹ አሳደገችው፣ አመፃን ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖትህን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላልክ አንተ ሰው ለሃይማኖትህ መሰረት የለህም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተን ቅጠል በሌለው ዛፍ እመስልሃለሁ አለ። ተመልከቱ ምን በሌለው ዛፍ ወንጅ ነገር ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅምም። አንተ ሰው ስር በሌለው ዛፍ እመስልሃለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር እመስልሃለሁ። መሳሪያ ያላዘ ወታደር ጠላት ቢመጣ መማረክ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ መስላለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካልክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። ዕፀ ሕይወት እችን ብቻ ተናግሬ ትምህርቴን ልጠቅልል፣ ሰዓታችን አልቋል። 5 ደቂቃ ተጠቅሜ ትምህርቴን ልጠቅልል ነው። እስኪ ዕፀ ሕይወት በሉ። ለሚያምኑባት ሁሉ ምንድን ናት በሉ እንጂ ንገሩኝ። ዕፀ ሕይወትን አትመልከቱ፣ ለሚመረኮዙ ተመልከቱ። ልብ ብላችሁ ስሙ። የ5500 ዘመን ዕዳ የቀረው ድንግል ማርያም የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን እንላታለን? ሕይወት ክርስቶስን ያዝሽልን። የዚያች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእሷ ልጅ ስለሆነ የነፍሳችን ድህነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። እሺ ሰዓቱ ስላለቀ ነው ወዲህና ወዲህ ምለው እኔ ማለት ነው። እና ምንድነው የመጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? ዕፀ ሕይወታችን ነው እንጂ አንደኛ ዕፀ ሕይወታችን ናት። ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? እያለሱ እመቤታችን ምንድን ናት? እኛ መልአክ ናት እኮ አለ። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ ምን እንላታለን ማለት ነው። በእግዚአብሔር ዘንድ ምን የሆነች መመኪያ የሆነች ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። ለምን ወድቀው ምርኩዝ ተመርኩዘን የምንነሳባት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መሶብ፣ ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ
እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለን። አንድ ነገር ብቻ ነግራችሁ ልጨርስ። ምንድነው ሰው እንደምን ይለው? እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አትበላም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ? ልጆቿን። አስባችኋል? ሁሉም ነገር ግን ድመት ምን ትበላለች? ልጇን የምትበላ ማለት ባሉ ነገር እንጂ ልጇን እኮ የወለደችውን የተሸከመችውን ያማጠችውን እኮ ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደል? ሰምታችኋል? ሰምታችሁ እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸውን ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር። ሁለቱም ለምንድን ነው የሚኖሩት? ባሉ ንገሩኝ እንጂ አይላችሁ። ወጥመድ እህል አየ አይጥ ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳተ። ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋል። ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጦ ወዴት ይሄድ? ትሰማላችሁ? አስቡ። በዚህ ላይ ነው ያለነው። አሁን ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም፣ ስብሰባው የግል ጥቅም ፍለጋ፣ ተኩሱ የግል ጥቅም ፍለጋ፣ ስልጣኑ የግል ጥቅም ፍለጋ፣ ትዳሩ የግል ጥቅም ፍለጋ፣ ያላትን ያለውን የሚያገባ ለዚያ ነው። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚህ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ። ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ በሉ ድንግል ማርያም በሉ። መድኃኒቱ እሷ ናት። ከሞት ያመለጠ ነው በእሷ ነው። አንድነትን አይተናልና ከፖለቲካም ከዘረኝነት ከጎጠኝነት የምንወጣው ሁላችሁ የማን ልጆች ናችሁ? ባሉ ነገር የድንግል ማርያም በሉ እንጂ እና ወንድም ግን አትግደላ። ግዳ እንደዛ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን? አንድ ክርስቶስ አባታችን፣ አንድ ቤተክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኒዓለም ይርዳን። የወደቀ ሁሉም ይመረኮዛታል። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆያል።